ኢትዮጵያም ሰላሟ ጸንቶ ህዝቦቿም ወንድማማችነትና አብሮነታቸው ደምቆ እንድትቀጥል የሚያስችሏት የበርካታ ባህላዊ እሴቶች ባለቤት ናት። ለጠብ የሚጋበዙትን በእርጥብ ቄጤማ ቀስቅዘው የሚያበርዱም፣ በቂም ቁርሾው ተነሳስተው በነፍስ የሚፈላለጉትን በባህላዊ እሴት አስረው በፍቅር የሚያዋድዱ የበርካታ ማንነቶች ባለቤት ናት ሀገራችን ኢትዮጵያ። አፍኔ የተሰኘው ባህላዊ ዳኝነት ሥርዓት የሲዳማ ህዝብ ከጥንት ጀምሮ የተጣላን ሲያስታርቅበት፣ በደሌን ስሙልኝ ብሎ ለቀረበ አቤቱታ አቅራቢ ደግሞ ጉዳዩን መርምሮና ሐላሌን ገልጦ በዳይ እንዲክስ ተበዳይ ደግሞ እንዲካስ የሚያደርግ ነው። ችግሩን በርቀ ሰላም ቋጭቶ ተመራርቆ የሚኖርበት ቱባ እሴት ነው ማለት ይቻላል። አንድ የሲዳማ ተወላጅ መገኑ ሐላሌት ካለ ትርጉሙ የፈጣሪ እውነት እንደማለት ሲሆን፣ አንድም ትልቁን መሃል ላይ የማለ አንድም ደግሞ የእውነት ምንጭ ፈጣሪ መሆኑን እየገለጸ ነው። አሁን ባለንበት በዘመንኛው ዓለም የእውነት ትርጓሜ ብዙ፣ ፍልስፍናውም ደግሞ ውስብስብ ነው። ይህ ዓለም አንዳንዴም እውነት አንጻራዊ ነው የሚል ፍልስፍናዊ ድምዳሜ ይሰጣል። ሰዎች ያመኑበት ሐሳብ ለእርሱ እውነት ነው። በአንጻሩ ደግሞ ይህ ሐሳብ በሌሎች ዘንድ ላይታመንበትና እውነት ላይሆን ይችላል። በአራቱም ጫፍ ላሉ ሲዳማዎች ግን እውነት ማለት ሐላሌ ብቻ ነው። ሐላሌ ከነሙሉ ክብሩ የሚነክስበት የአፍኒ ሥርዓት የሚካሄድበት የሸንጎ አደባባይ ደግሞ አፍኒ ሸንጎ ይባላል። አፍኒ የሲዳማ ሕዝብ ያዳበረው የሰላምና የአብሮነት እሴት የሚታይበት ባህላዊ የዳኝነት ሥርዓት ነው። ማው የገጣቴ ባብነው ሙኒንከ ጮይነታ ምነና የገጣሲ ሙላሎ ዛፍረ ጀራው አስኖ ወጤሲ ሙንከስ ላናይ ማው የሲዳ አብሮ ነው ማና ወረ በቂታው ያስናይ ገፈቴና ማን ነው አፊኖ ወሺ ማ የከ ኒንከ ካቤቺ ሀነ ጎባ ቃንሴማ ጎባ ላኔማ ዲኪኔ ሆና ጎባ ተአዲ አፋና ለሜ ማና ኪዲቴና ኪሳራ ሲኖ ማጌሺ ዳፉሪኖ ሲኖ አኮልማን ላይ ጋማቶ ሲና ለሜ ማና ወደዲናየ ማ ዳፊ ያማን አፊኖ ማ ያቺኒ በዳግኖ ያ ትገራንኮ ገራ መንግስት ታና ካሳንሳ እክሮ ቶን ኩምብር ነው ቃልቺሸ ለሞሳጁ ኩም ነው የካሳሰ ምስክ በመደበኛ ፍርድ ቤት እውነት የሚረጋገጠው በሶስት ምስክር በመሆኑ ውሸት ሊነገር ይችላል። እኛ ጋር ግን ማስመስከር የለም። ሁሉም እውነትን ብቻ ይናገራል። ውሸት ያወራ መዘዝ ስለሚመጣበት እውነትን ያወጣል። እንደ ሀገር እየተተገበሩ ካሉ የሪፎርም ሥራዎች መካከል ባህላዊ የእርቅና የዳኝነት ሥርዓቶችን ማጎልበት፣ ተሞክሮችን በማስፋት ህብረተሰቡ በመደበኛ እንዲገለገልባቸው ማድረግ የሚጠቀስ ነው። የአፍኒ ባህላዊ የዳኝነት ሥርዓትን ጠብቆ ያቆየውና ባለቤት የሆነው የሲዳማ ህዝብ በስፋትና በላቀ ደረጃ መጠቀም እንዲችል የሲዳማ ክልል መንግስት ሥርዓቱን በሕግ ማዕቀፍ እንዲደገፍ ከማድረግ ጨምሮ የተለያዩ ተጨባጭ ተግባራትን እያከናወነ ይገኛል። የክልሉ ምክር ቤት የአፍኒ ሰንጎ ማቋቋሚያ አዋጅ ቁጥር 42 ህዝባር 2016ን በማጽደቅ ባህላዊ የዳኝነት ሥርዓት ሕጋዊ ሰውነት ኖሮት ህዝቡ መገልገል እንዲችል መሰረት ጥሏል። ይህንን አዋጅ መሰረት በማድረግ የሚመለከታቸው የክልል አካላት ከፌዴራል አካላት ጋር በመሆን የቅድመ ዝግጅትና የአደረጃጀት ሥራዎች ሲያከናውኑ ቆይቷል። በዚህም መሰረት የአፍኒን ሰንጎ ማቋቋሚያና ዕውቅና መስጫ መርሃ ግብር ባለፈው የካቲት ወር በተለያዩ ወረዳዎች የተካሄደ ሲሆን ባህላዊ የዳኝነት ሥርዓቱም በሁሉም ወረዳዎችና ቀበሌዎች በመደበኛነት አገልግሎት እንዲሰጥ ይፋዊ የማስጀመሪያ መርሃ ግብርም ተካሂዷል። በሲዳማ ክልል የፍትህ ሥርዓትን ትራንስፎርም ለማድረግ መሰረታዊ ለውጥ ለማምጣት በርካታ ስራዎች እየተሰሩ ይገኛሉ። ባለሙያ የማጥራት ስራ፣ የተለያዩ ስራ፣ ቴክኖሎጂ ፍትህ ሥርዓቱን የማገዝ ስራዎች በመስራታችን አሁን የፍትህ ሥርዓት ለውጥና በውጤታማነትና በቅልጥፍና ረገድ ከፍተኛ ውጤት እየተመዘገበ ይገኛል። ከነዚህ የለውጥ ስራዎች ውስጥ አንዱ የሆነውን የመሰረተ ማህበረሰብ ፍትህ በፍትህ ሥርዓቱ አጋዥ እንዲሆን የመደገፉ ስራ ዕውቅና የመስጠቱ ስራ
በዛሬው ቀን በፓሌት ፕሮግራም እዚሁ አስጀምረናል። በዛሬው ዕለት የምናስጀምረው ፓይለት ፕሮግራም የለውጥ ፕሮግራም አንዱ ሲሆን በተለይም በክልላችን በሲዳማ ክልል ልዩ ትኩረት የሚንሰጠው ፕሮግራም ነው። ይህ ፕሮግራም የአፍኒ ስርዓት እውቅና መስጠት በአንድ በኩል ባህልንና እሴቶቻችንን ማስጠበቅ ለትውልድ ማስተላለፍ ሲሆን በሌላ በኩል መደበኛ በፍትህ ስርዓት ውስጥ ያሉ ችግሮችን ለመፍታት የተደራሽነትና የእርካታ ችግሮችን ለመፍታት ከፍተኛ ሚና ይጫወታል ብለን እናምናለን። በሀገራችን በሁሉም አካባቢ ለማለት በሚያስተፍር ሁኔታ የግጭት አፈታት ስርዓት ያለ ሲሆን በዚህ መልኩ በተመሳሳይ መልኩ የአፍኒ ስርዓት ለዘመናት ለትውልድ ያቆዩት እድሜ አያቶቻችንና የሀገር ሽማግሌዎች እውቅናና ምስጋና ሊሰጣቸው ይገባል። ይህ ስራ ሊደገፍና ተመዝግቦ ሊያዝ የሚገባ ስራ ነው ብዬ ለመግለጽ እወዳለሁ። የፍትህ ሚኒስቴር ላለፈው 1 ዓመት ተኩል ተግባራዊ ያደረገ በቆየው የ3 ዓመት ሀገራዊ የፍትህ ትራንስፎርሜሽን ፍኖተ ካርታ ውስጥ በህብረተሰቡ ዘንድ ላሉ ባህላዊ የፍትህ ስርዓቶችን ትኩረት ሰጥቷል። የተለያዩ በፍትህ እና በህግ አገልግሎት ላይ የተለያዩ ማሻሻያዎች ሲደረጉ ቆይተዋል። እነዚህ የህግ ማሻሻያዎች የአሰራሮች አደረጃጀቶች ያመጧቸው የራሳቸው የሆነ አዎንታዊ የሆኑ ለውጦች እንዳሉ እንገነዘባለን። ይሁን እንጂ ከህብረተሰባችን የፍትህ ጥያቄ፣ የፍትህ አቅርቦት፣ የህግ አገልግሎት አንጻር ብዙ የሚቀረን ስራዎች እንዳሉ በመገንዘብ ይሄንንም ለመፍታት ተገቢውን ጥናት በማስጠናት የህብረተሰቡን በፍትህ ላይ ያለውን ምሬት፣ ቅሬታ እና ሮሮ ለመቀለስና በፍትህ ስርዓቱ ላይ ያለውን አሜኔታ ከፍ ለማድረግ በፌዴራል ደረጃና በክልል ደረጃ ተግባራዊ የሚሆን የ3 ዓመት የፍትህ ትራንስፎርሜሽን ፍኖተ ካርታ ተዘጋጅቶ መተግበር ከተጀመረ እነሆ 1 ዓመት ተኩል አልፏል። በዚህ ሂደት ውስጥ የሲዳማ ክልልም ይሄንን ፍኖተ ካርታ ከክልሉ ተጨባጭ ሁኔታ ጋር በማጣጣም አስፈላጊውን አደረጃጀት በክልሉ በምክር ቤት በክልሉ ከፍተኛ ስራ አስፈጻሚ በሚመራ አካል በማደራጀት እቅዶችን በማቀድ በዚህ በ3 ዓመቱ ሀገራዊ ፍኖተ ካርታ ውስጥ የተካተቱት 10ሩንም አምዶች ለመፈጸም የተለያዩ ስራዎችን እየሰራ ይገኛል። ከነዚህ 10ሩ አምዶች ውስጥ ዋነኛው የመሰረተ ፍትህ በሀገራችን ማስፋት የሚለው ይገኝበታል። ዛሬ በይፋ የምናስተዋውቀውና እውቅና የምንሰጠው የአፊኒ ሶንጎ የሲዳማ ክልል ለዘመናት ያበለጸገው ጠብቆት የኖረና ሲጠቀምበት የኖረ ሰላሙን ለማስጠበቅ ግጭቶቹን ለመፍታት አለመግባባቶቹን መፍትሄ ለመስጠት ሲጠቀምበት የነበረና የተከበረ ማህበረሰቡን በሰፊው የሚጠቀምበትን ስርዓት ነገር ግን ለረጅም ጊዜ ተገቢውን የህግና የአሰራርና የስርዓት ያደረጃጀት እውቅና ሳይሰጠው የቆየውን በዚህ በክልሉ የ3 ዓመት የፍኖተ ካርታ መሰረት ዛሬ በህግ አዋጅ ወጥቶ ደንብ ወጥቶ ማዕከላቱ ተቋቁመው እነሆ ዛሬ የመጀመሪያውን ማሳያ የሚሆነውን ማዕከል ለመክፈት እዚህ በቅተናል። ባህላዊ የዳኝነት ስርዓት ከዘመናዊው የፍትህ ስርዓት የሚለይበት የራሱ ባህሪያት ያሉ ሲሆን ሲዳማዎች ታላቅ ከበሬታን የሚሰጡትና የፍቅር ሸማቸውን የሚቋጩበት ድንቅ መገለጫቸው ነው። ዘመነኛው የፍርድ ችሎት ምስክሮችን ቆጥሮ ማስረጃዎችን አጣርቶ ፍርድ ይሰጣል። በዚህ የፍርድ ሂደት ውስጥ በምስክር በማስረጃ የረታ ይፈረድለታል፣ የተረታ ደግሞ በተቃራኒው ይፈረድበታል። በመደበኛ ፍርድ ቤቶች በሚካሄድበት ጊዜ ለአንዱ ተወስኖ አንደኛው ይግባኝ እየጠየቀ የሚመላለስበት ስርዓቶች አሉ፣ ወይም አንደኛው ወገን ረክቶ የሚሄድበት። እዚህ ጋር ግን ሁለቱ ወገን ረክቶ የሚሄዱበት እርቀ ሰላም የሚደረግበት ቂም ለቀጣይ በአንዱ ጉዳይ ዛሬ ውሳኔ ሲወስኑ አስታርቆ ነው የሚወስኑት። ስለዚህ ቂም ቋጥሮ አይሄዱም። ሌላ ሁለተኛ ፋይል አይፈጠርም ማለት ነው። አንደኛ ያንን ይቀርፋል። ሌላኛው ደግሞ ማህበረሰቡ ከቂዮ ከአካባቢው ከመንደሩ ሳይፈናቀል ምልልስ ሳይኖር በቀጠሮች በመዛግብቶች ብዛት ምልልስ ሳይኖር ጉዳዮች ይፈታል። ኢትዮጵያ ሰላሟ እንዲጸናና
አብሮነትና ወንድማማችነት ደምቆ እንድትቀጥል የሲዳማ የአፈኒን ጨምሮ በየአካባቢው ያሉ ሌሎች ሀገር በቀል የእርቅና የሰላም እሴቶች በእጅጉ እንደሚያስፈልጓት አለ የማይባል ሐቅ ነው። ሆኖም እንደ ሀገር ቀደም ባሉት ጊዜያት ለባህላዊ እሴቶችና ለሀገር በቀል ዕውቀቶች ትኩረት ተነፍጎት በመቆየቱ የመደብዘዝ ዕጣ ፈንታ ገጥሟቸው ነበርም። አሁን መንግስት ለባህል እሴቶች በሰጠው ትኩረት ለአፍኒ ዘመን የሰመረለት ይመስላል። በክልሉ ባሉ 656 ቀበሌያት የአፍኒ ሰንጎች ይሰይማሉ። ሐላሌም በእነዚህ ሸንጎች ላይ ይነግሳል። ቲኒ ካኒ ጮራ አኑ አብሩ ዳጊዮቴ ቀራ ትርታ ዳጊኖ ሚቲ ቢና ትርታ ዳጊኖቴ ለወገሻ ካልቲኖቴ ተነ ካልቱና መንግስት ሰይሲ ኪተ ተነ ዳፍሮ ተማራ ለአሆ ጋይነ ባሾክ ንከንከነ ወጉንጉም ሆላ መጋኖና አህላሉ ዳገ ካእጣንን ከራ ኢሰታጋቲን ጤሞታ ኩልቲዮንኪ ነባር የአፍኒ ሰንጎች ባሉባቸው ቀበሌያት ሸንጎቹ በላቀ ደረጃ ህዝቡም እንዲገለገልባቸው ዕውቅና የሚሰጣቸው ሲሆን በሌሉባቸው ቀበሌያት ደግሞ በአዲስ መልክ ይቋቋማሉ። በወረዳና ከከተማ አስተዳደር መዋቅሮችም የወረዳ አፍኒ ሰንጎ የሚቋቋም ሲሆን ይህም ከቀበሌ የአፍኒ ሰንጎ በይግባኝ የሚመጡ ጉዳዮችን ተመልክቶ ውሳኔ ይሰጣል። በክልል ደረጃ ደግሞ ሞቴቴ ሰንጎ ወይም ባህላዊ የዳኝነት ከፍተኛውን እርከን የሚይዙ ሞቴዎች የሚመሩት ሸንጎ ይደራጃል። ይህ ሸንጎ እንደ ቁንጮነቱ የሚመለከታቸው ጉዳዮችም ከፍ ያሉ ናቸው። ለአብነት የወሰን ግጭቶች እንዲሁም የአለባበስ፣ የለቅሶ፣ የሰርግና የጥሎሽ ስርዓቶች ላይም ውሳኔ ማስተላለፍ ስልጣን የሚኖረው ሲሆን በዚህ ውስጥ የመደበኛ ፍርድ ቤቶች ሚና የሸንጎች የመጨረሻ ውሳኔ ተፈጻሚነት መከታተልና ማስገደድም ይሆናል። አፍኒን በዚህ ልክ ማላቅ ባህላዊ ሴትን አስጠብቆ ከማስቀጠል የተሻገረ ትሩፋት አለው። ፍትህን ፍለጋ ከማሳው ተነጥሎ ወደ ወረዳ ማዕከላትና ከተማ አስተዳደር ፍርድ ቤቶች ለሚሄድ አርሶ አደር ትልቅ እፎይታም ነው። በአጭር ጊዜ ውስጥ ከቀዩ ባለ ሸንጎ ተዳኝቶ ሰላም አውርዶ ወደ ቤቱ ይመለሳል፣ ልማቱንም ያቀላጥፋል። ይህም አርሶ አደሩ ወደ መደበኛ ፍርድ ቤት በመመላለስ ያጠፋ የነበረውን ጊዜ፣ ገንዘብና ትኩረቱን ማሳው ላይ ብቻ እንዲያደርግ ያስችሏል። ለመደበኛ ፍርድ ቤቶችም ቢሆን ያለባቸውን የሥራ ጫና በማቅለል ቀልጣፋና የላቀ አገልግሎት እንዲሰጡ ምቹ መደላደል ነው የሚፈጥረው። ሰናይ ጊዜ